አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ተመልካቾች እንዴት ናችሁ? ውዶቼ ሰላም ሰላም ብያለሁኝ። ዛሬ የማሳያችሁ የኩሸሪ አሰራር ነው። የኩሸሪ አሰራር የሚያስፈልገን ሩዝና መኮረኒ ያስፈልገናል። እኔ እዚህ ጋር እየበሰለልኝ ነው። የምትፈልጉትን ያክል መጠን። እዚህ ጋር ደግሞ ምስር ያስፈልገናል። አዲስ ማለት ነው። እዚህ ጋር የሚያስፈልገን ቃሪያና ቶም ያስፈልገናል። ነጭ ሽንኩርት ያስፈልገናል። ቀይ ሽንኩርት ያስፈልገናል። ቲማቲም ያስፈልገናል። ቀይ ሽንኩርት ያው በርከት ያለ ነው ስለምንጠብስ ማለት ነው። ይሄን ደግሞ ነጭ ሽንኩርቱን ደግሞ ሱስ ነው የምንሰራው። አሁን እንዴት እንደሚሰራ አሳያችኋለሁ። ይሄንን በደንብ ከትፍና በደንብ ፈጨዋለሁኝ። ድቅቅ ሲል ሱስ እሰራበታለሁ። ይሄ ቲማቲም ሱስ ማለት ነው። እሺ ውዶቼ አሁን የሚያስፈልገው ሽንኩርቴን በዚህ መልኩ በጥዊል ከትፈዋለሁ። እንደምታው ጨው ውዶቼ የተፈጨ ጨው በጣም ይጣፍጥልናል። በኋላ ዱቄት አድርጌያለሁ። እኔ ጨው አድርጌያለሁ። እዚህ ላይ ነሻ ነው የማደርገው። ነሻ በደንብ እንደዚህ ያደረኩ አሸዋለሁ። በደንብ አድርጌ ዱቄት ካነሰው ጨምራለሁ። በቃ አሁን እንደዚህ ድርቅ ይላል። ውሃው ምጥጥ ያደርጋል። ዘይቱ ላይ ስናደርገው ማያስቸግረንም፣ ስናወጣውም በጣም አሪፍ የሆነ ሽንኩርት ሲሆንልናል ስንጠብሰው ማለት ነው። የምታዩት በጣም የሚያምር ከሽ የሚል ቆንጆ ሽንኩርት ይሆናል። ሞክሩት እንደዚህ አድርጋችሁ። አሁን እንደምታዩት ቡኒ ሆኖልኛል። ነጭ ሽንኩርት ቡኒ ሆኗል። እንደምታዩት በዚህ መልኩ የፈጨሁትን ቲማቲም አመጣና አረጋዋለሁ። ይሄ እስከሚፈላልኝ ግጥም አድርገውና እስከሚፈላ ጠብቀዋለሁ። እዚህ ጋር እንደምታዩት የምጠቀመው ለሶሱ የምጠቀመው የተፈጨ የድንብላል ዱቄት የተፈጨውን ማለት ነው። ድንብላል ነው ይሄ። ይሄ ደግሞ ፍልፍል አስወጥ ነው። ይሄ ደግሞ ሙሸከል ካሞን ነው የምጠቀመው ማለት ነው። በዚህ መልኩ እየፈላ ነው። ጨምርበታለሁ ቅመሙ። አላሲየምን ጨርሰናል። ሌላ ምንም ነገር አላረግም። ይሄ በደንብ መብሰል አለበት። በደንብ ካልበሰለ ጣዕሙ ስለማይወጣ ጨዋታውን ማየታችሁን እንዳትረሱ። እዚህ ጋር ዘይት ሽንኩርቱን የምጠብስበት ዘይት አለ። እንደምታዩት ዘይት ላይ ሽንኩርቱን ቅድም ያዘጋጀሁትን እጠብሰዋለሁ። እዩት፣ ሽንኩርቱ በዚህ መልኩ ቆንጆ ሆኖ ተጠብሷል። ወርቃማ የሆነ ታያርድን ሳይል ጥሬም ሳይሆን ማሻአላህ በጣም አሪፍ ሆኗል። እንደምታዩት ሩዜን ዘጋን እንዲያለው ሩዜና መኮረናው እንደዚህ አድርጌዋለሁ። ከላዩ ላይ ምስር እናደርጋለን። ከላይ ከታች እያደረግን ነው የምናደርገው ማለት ነው። ያው እንደዚህ አድርጌ ደግሞ ከምስሩ በላይ ደግሞ ሱሱን ቅድም የሰራነውን ሱስ እሱን አደርጋለሁ።
ይሄንን ይመስላል። እንደዚሁ እያደረኩ በተመሳሳይ መልኩ ሁሉንም እጨርሳለሁ የሰራኋቸውን ማለት ነው ውዶቼ። እንደዚህ አድርጌዋለሁ። ማሻአላህ በጣም ያምራል የምር። እንደዚህ አድርጌዋለሁ። በጣም ጣፋጭ ነው። ከዚህ በላይ እንግዲህ ሽንኩርቱን ነው የማደርገው፣ የጠበስኩትን ሽንኩርት። ይሄ ደግሞ ለብቻ ያው የሚያስፈልገው ሰው እየጨመረ እንዲበላ ይሄም ለብቻ ይቀርባል። ሽንኩርቱንም ለብቻ እናቀርባለን ማለት ነው። ሽንኩርቱን ካደረግኩ በኋላ ይሄንን መስሏል። ማሻአላህ ኑ እንብላ፣ ኑ እንብላ። እጃችሁን ታጠቡ።